ስታየኝ ይመስላል ፓርኩ። ስላልተፈቀደ ምን ይደረግ እንግዲህ በቀጣይ ቪዲዮ እንገናኛለን። የቤተሰብ ፓርክ ነው አለ እና ደግሞ ያልነገርኳችሁ ነገር ስራ አቁሜያለሁ። አንድ ወሬ ነው ገና ከጀመርኩ። ስራው በጣም ትንሽ ይከብዳል። ሌላ ስራ ለመጀመር እስቲ እየተደዋወልኩ ነው። በጣም ስራ ሲጀምር አብረን ስራው ይመስላል እንዳትለዩ እንዳልኳችሁ አዲሱ ነገር ላይ ሰብስክራይብ አድርጉ፣ ቪዲዮዎችን ሼር አድርጉ፣ ለሌሎች እንዲደርስ። ብዙ ቪዲዮ የመስራት እቅድ የለኝም። ድሮ በጣም ቆይቷል የመስራት እቅድ ነበር። ብዙ ቪዲዮዎች የመስራት እቅድ ነበረኝ። አልተመቸኝም። ትንሽ አሞኝ ነበር፣ ሆስፒታል ላይ ነበርኩት። ለዛ ነው በጣም ሀሳቤ ውስጥ ያለው ቪዲዮ አልሰራሁም። በተቻለኝ አቅም ገራሚ ነው ቪዲዮዎች ይዤ እመጣለሁ። አሁን ተሽሎኛል፣ ሙሉ በሙሉ አልተሻለኝም፣ ግን በጣም ሲሻለኝ ወደ ቡርጅ ከሊፋ አቡዳቢ ማንሄድበት የለም። ገራሚ ነው ከተሞች ውስጥ ስላሉት ቪዲዮ ኤዲተር ነኝ። የራሴ የሆነ ስቱዲዮ እንደሚኖረኝ ወደፊት እንደሚኖረኝ ተስፋ አደርጋለሁ። ሀሳቦች ብዙ የኤዲቲንግ ሀሳቦች ነበሩ። በደንብ እንቀጥላለን ማለት ነው። እንሂድ ወደ ቤት ነው አሁን እየሄድኩ ያለሁት። ከፊት ለፊት መስጊድ እያየሁ በጣም ገራሚ የሆኑ እንትኖችን ነው እያዩ የነበርኩት። ምንድነው ኮንስትራክሽን በጣም በፍጥነት እያለቁ ያሉ ኮንስትራክሽኖችን ነው እያዩ የነበርኩት። በጣም ደስ የሚል ነገር ነው። እንግዲህ ወዲህ የመምጣት ሀሳብ አልነበረኝም። እዚህም የመቆየት ሀሳብ የለኝም። ወደ ዩኬ ነበር መሄድ የፈለኩት። እዛም ትንሽ ተሳካ ነው። አሁን ወደ ሳውዝ አፍሪካ ሊሄድ እችላለሁ እና በቅርቡ የኤርፖርት ቪዲዮ ጠብቁ። አሪፍ ጊዜ እንደሚኖረን ተስፋ አደርጋለሁ። ይመቻችሁ። እናንተ የሚጠበቀው ስልካችሁን ብቻ ማዘጋጀት ነው። ኮመንት ላይ እንዲልላችሁ የምትፈልጉ ቦታ ጻፉ። ተካቦይ ነኝ። እስቲ አንድ የተመቸኝ ቦታ ለዛ ወስጃችሁ ቪዲዮን አበቃለሁ ማለት ነው። ሌላ ግራ የገባችሁ ነገር ካለ ጠይቁኝ። ሀሳቤን ግልጽ አድርጌ ያወራችኋለሁ ማለት ነው እና እንዳልኳችሁ ነው። ብዙም እንደዛዛቸው ኮች አሉ። እዛ ይሄን አሪፍ ቪዲዮዎች እንሰራለን። ምግብ ቤት እንሄዳለን። ብዙ ቪዲዮ ነው የምንሰራው። ይመቻችሁ። ሌትስ ጎ